እንተዋወቅ እንደዚህ ማለት የሰው ልጅ ፊት ለፊት ስታገኙት እኮ ውስጡን አታዩትማ ከላይ ነው ከላይ ሳያት አው አሁን መጣው ሌላ ልጅ ጋር ልትሄድ እንደሆነ ታስብ እስቲ ተናካ ይገርማችኋል እንዲህ ነው የተነካው ማለት ይሄ ስሜት እንዳልኩሽ ነው የሆነ ሰው ፈልጎት የሚመጣ ነገር አይደለም እና ኖርማል ነው አሁን እኮ ሴቷ ጠየቀች ወንዱ ጠየቀ ያ ማተር አያረግም ከሰውየው ነው እኮ ተጠይቀው ቢስተካከል ብዬ የምለው ነገር የሚለው ነገር ተስተካከለልኝ በቃ ከዚህ በፊት ማለት እኔ ከዚህ በፊትም ጀስት ቀጣይ ኖርማል ተጠይቀታቀል ነው እንደዛ ያልኩ ነው ሳይሆን ግን እንደው መጀመሪያ እንዳየሁት ዋው ነው ያሉት ማሻአላ አቋሙ ማለት ነው በጣም የሚያምረው ከለሩም ያምራል እንደምታዩት ይህቺ ቀን መጥማጣ አይመስለኝም ነበር ሶ ያን ታይም በጣም ጣላው ነበር ባላወቅኳት እንደውም ቀደም ብዬ ባቀው ኑሮ ብዬ ማለት የሆነ ማይንድ ነው ያለው እንተዋወቃለን ወይ የሚለው ፕሮግራም ጀምሯል ዛሬ በአዲስ ነገር ብቅ ብለንላችኋል እኔና ቡጽጌሬዳ ጀምሮ አሰላሙ አለይኩም እንዴት ናችሁልን የኛ ምርጥይ እንቁ ፋሚሊዎች አለን እኛ በጣም አልহামዱሊላህ ሁሌ እንደምላችሁ እናንተም ደህና እንድትሆኑልን የምን ጊዜ ምኞቴ ነው ክብርት እንግዳችን እንቋ እንስቷ ሂዳያ መላኩ ቴንክ ዩ ከአባቴ ስለጠራኝ የኔዋ መላኩ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ውድና የተከበራችሁ ፋሚሊዎቻችን ደህና ናችሁ ወይ እኛ በጣም ደህና ነን አላህ አልহামዱሊላህ ዛሬ እንግዲህ ከጎረምሳዬ ጋር መተናል እስኪ ድምጿ እንዳይረቃችሁ እንደካከማው ነው ያለሽ ነው ላይ ሳይሰማው ድምጼ ይወዳችኋለሁ እኔ በጣም ነው ወድ ዛሬ የመጣንበት ትልቅዬ ሾው አለ ትላለ ከኦዲየንሶቻችን ከኛ ከምንወዳቸው ከሚወዱን ከትልቆቹ ትልቅ ቦታ ካላቸው ከኛ ጋር ኦዲየንሶቻችን አንዳንድ ጥያቄዎች መተዋል ጻፍ አድርጎልናል ካሜራማናችን እኔ እንድጠይቅላቸው የሚፈልጉትን በሷ ደግሞ ቤታችን ውስጥ ቴምር አይጠፋም ኦኬ በነጭ ሽንኩርት አይነሱ ነው ወላሂ ንጹህ ነው ወይኔ አንተ ደግሞ እና የኛ ውዶች ጥያቄያችሁ ደርሶናል በርግጥ አንድ ሁለት ኦዲየንሶች ምናምን እንደዛ ናቸው ቢሆን በውስጥ መስሎ ነው በተላከው ወደ ጥያቄያችን እንገባለን ምንም እንትን ሳናበዛ ሀያልሻቸው ቢያለው እንተዋወቃለን ወይ የሚለው ፕሮግራም ከማስተዋቂያ በኋላ እንመለሳለን እወዳችኋለሁ ማስተዋቂያ ላይ ነን አሁን ማውራት ያለብሽ ነው ጋይስ ተመጃችሁ እንዴ ነው ማስተዋቂያ ላይ ነን ነው እንዴ እሺ በማርኬት ሲገባ እናስቀባው ማስተዋቂያችን ሲገባ በማርኬት እዚህ ጋር ደግሞ የት ከሀገር ውጭ መሆናችሁ ከሀገር ውስጥ የባህል አልባሳት ማዘዝ የምትፈልጉ እያንዳንዳችሁ ካላችሁ በቀጭ ይልላችኋል እንዲሁም ደግሞ ዶሮ ወጥ በፍረሹ ትኩሱ ነው እንደዚህ ማለት ነው እጭሱ እየወጣ ምናምን ነገር እሱ ነው ቀጣይ ቲክቶክ ቻናላችን ላይ ጠብቁን በማርኬት ብላችሁ ታገኙናላችሁ የቲክቶክ ቻናላችን ከስር አለላችሁ ይሄ ማስተዋቂያ ሰዓታችን ነው እንዴት ነው ሾው ባዘጋጅ እንዴት ነው ይመጣል ይሄዳል በጣም ደግሞ ማስተዋቂያ መስራት የምትፈልጉ ሰዎች ካላችሁ ይሄው ወስዳችሁ አሰሩልኝ በኤም ማርኬትን በደንብ ፐርፌክት ሆኖ ሲያስተዋውቅ ሳየው ጊዜ ይሄ ሰው ማለት ማስተዋቂያ በጣም ነው ብዬ አሰብኩ ማስተዋቂያ ማሰራት የምትፈልጉ ከማስተዋቂያ ተመልሰናል ወደ ፕሮግራማችን ኦኬ የተፈታታሽልኝ ነው የራክሽኝ ያክል ግን የተሰማኝ ፍቅር የለውም አረኩ እንደዚህ ጣጋቢ ምስኪን እንደኔ እንደዚህ ነገር ብለሽም ቢሆን እንደዚህ እሺ ላይክ ወደ ጥያቄያችን እንግባ መሰል መርሃባ በዚህ አጋጣሚ ልጀምር ልግባው ጥያቄ ያቀረባችሁልን ሰዎች
ብዙ መስማት የምፈልገው ነገር አለና እንደውም ብዙ መጠየቅ የምፈልገው ነገር ነበር እና ተነሳሽነቱ በእናንተ ቢሆንም ነገር ነው። ወደ ጥያቄዎቻችን ስንሄድ እማዬ አንቺ ጀምሪ። አንተ ጀምር አባዬ። እማዬ አንቺ ጀምሪ። እማዬ አንቺ ጀምሪ። አባዬ አንተ ጀምር። እሺ ጀምራለሁ። ወይኔ እና ወላይ ከጥያቄዎቻቸውና እኛም አንዳንድ ሲመስለኝ ካሜራማኑ ያስተካከለው ነገር አለ። እዚህ ጋር የተወሰኑ ጥያቄዎች አሉ። ከዛም ውስጥ የመጀመሪያ ጥያቄ የፍቅር ጥያቄ ለማቅረብ ከዚህ በፊት የፍቅር ጥያቄ ለማቅረብ የሞከርሽበት ቀን ነበረ ወይ? እኔ ጋይስ መጀመሪያ ለሱ ነበር ኮሞኔ ነበር። የፍቅር ጥያቄ ለማቅረብ የሞከርሽበት ቀን አለ ይላል። ሌላ ማለት ጥያቄው ትንሽ ከባድ ነው ማለት ነበር፣ ግን ትንሽ እየፈሩ ነበር። ቀን አለ ነበር ታስታውሻለሽ? አስታውሳለሁ። እሺ አንተስ? ጥያቄው ማለት ነግሪኝው ቢቀሩ ያላስታውስን ግን ቁም ነገር እንዴት ነው ተቀባይነት ይኖረዋል አይኖረውም የሚለው ነገር ያሳስበኝ ስለነበረ አልጠይቀው እያልኩ ስራ ውስጥ ገብቼ ነበር ነበር። ኦኬ ግን ሰዓቱ አልነበረም ያኔ አልጠየቅኩትም ደፍሬ ከነሰልኩት በጊዜው ጠየቅኩት። ቴንክ እንደቼ ብላ ከልቤ ነበር እንደዚህ እማዬ አንቺ ጠይቂ። አባዬ አንተ ጠየቅኩሽ። ካዛግናችሁ ቻሉት አዲስ ያለበት ሰው ችግር ነው። ከኔ ፍቅር እንዲይዝህ ያደረገክ አንድ ነገር ምንድነው? ማለትም ምንን አይተህ ነው ፍቅር የያዘክ ነው? በትክክሉ አማርኛው ታረጋው። ካንቺ ፍቅር እንዲይዘኝ ያደረገ ብዙ አታስብ። መልካምነትሽ፣ ለኔ ያለሽ ቀረቤታ፣ ለኔ ከምትሰጪ ቦታ እያንዳንዱ ማለት የሆነ ነገር ምንም ነገር ስታስብ እኔ ነው የምታማከረው፣ ምንም ነገር ስታስብ እኔ ነው የምታወያየው። እንዲህ ባደርገው በጣም ክሎዝ ነበርንና ጀስት ያ ነገር ይመስለኛልና ጥርጣሬ ሁላ ነበር እስከ ቅርብ ታይም ድረስ እና ያ ነገርሽ ነው እንድትወደኝ። ወላሂ መልካምነትሽ ፖዚቲቭ ናት ምናምን ነገሮችን እንዲህ ነው የሚባለው። እንደዛ አድርጋ ብትረዳ ልጅ አይደለችም። በመልካም ጎኑ በመልካም ሳይዱ እንደዛ ነች። ስላልተጣላን ነው እንደዚህ የምታሞምክስ። ስላልተጣላን ብንጣላ ምን ትላለህ? ቅድም ከደቂቃ በፊት ተኮራርፈን ነበር፣ አኩርፋ ነበር። የምሬ ነው። እና ንጹህ ነች ምናምን ነገር ጀስት አኩርፌ ነበር። ሳኮርፍ ደግሞ ወይኔ ስታኮርፍ አንዲ ተወላክፋችሁ ትወድቃላችሁ እዚህ ጋር ነው የምትለው ነገር እንቅፋት ነው። ፊቷን አትጣለው። እሺ ወደ ሌላኛው ጥያቄያችን እንሂድ። እሺ እኔ ነኝ። ወይኔ አነበብሽው እንዴ? ወላ ላነበብ ፈለኩ ግን አልተነበበኝም። ባላወኩህ ያልሽበት ቀን አለ? መች ነው? ቅድም ያስቆረብከኝ ሰዓት እንዴ? ብዙ ጊዜ ነው ማለት ነው? ለመጨረሻ ጊዜ ነው ቅድም እባክሽ ብለሻል። ቅድም ባላወኩት አስቆርፉኝ እንደውም ብዬ ነበር። ባላወኩ ያልሽው ምን በደይ ስለበደልኩሽ ነው ወይስ በድሎኝ ያስለቀሰኝ ያስከፋኝ ያስቆረፈኝ? ባላወኩት። አረ የምርሽ ነው? ጥያቄ የምር ነው። አይ ቁም ነገር የለም። እንደውም ስላወኩ ደስ ብሎኛል። እጅጉን ምርጥ ከሚባሉ እኔም በጣም ደስ ብሎኛል። እውነት አይ እስኪ ቀልድ ተው፣ እስኪ ቁም ነገር አውራ። ቁም ነገር ወላሂ ነው የምላችሁ ጋይስ። እኔ በጣም የተቸገርኩት ነገር የጓደኝነታችን ጊዜ እየመጣ ድቅን ስለሚልብኝ አልቻልኩበትም እና ይቅርታ። ጀስት አያባብለኝ እባክሽ ወደዛ ዞር በይ ምናምን ነገር እንዲበርቅጫ እንዲህ በቦክስ ነው ሁላ የሚለኝ። ቦክስ ምናምን ተመታኝ ነበረ። እስቲ ቪዲዮ ላይ አንዳንድ ቪዲዮዎች ላይ ወደኋላ ከተመለሳችሁ አለ
ሶ ነበር ለላይ ፈለኩትኝ ባላወኩ ብዬ ያልኩበት ታይም የለም እንዳውም ቀደም ብዬ ባቀው ኑሮ ብዬ ማለት የሆነ ማይንድ ነው ያለው በጀስት እንዴት ነው አንድ ሰው ግንኙነቱ ወይ ደግሞ ጓደኝነቱ ወይ ደግሞ ላይፋችሁ የሚቀጥለው በደንብ ስትግባቡና ስትረዳዱ ነው። በነገራችን ላይ ፊቴን አይቶ ስቲል ይረዳኛል እና በዚህ አጋጣሚ በድጋሚ ስላወኩ ደስ ብሎኛል እና ደግሞ ለወደፊት ባላወኩክ ብዬ የምልበት ታይም እንዳይመጣ ቻዩ እንግዲህ በጣም ብዙ ቀናቶች ሊኖሩ ይችላሉ አብረን እሱማ ግን ምንድነው ያው ጠበቅ አድርገህ ያዘኝ እንቁላል ማለት እንግዲህ አዛገና ጋይስ ሶሪ በጣም ቻው እኔ ነኝ ያ ጥያቄ ነው እሺ እንዴ ወላ አንድ ጥያቄ ነው አንቺ ጋር ይበታ ባላወኳት ብለህ ተመኝተህ ታውቃለህ? ኦኬ አንድ አይነት ነው ባላወኳት አለ እዚህ ላይ ሲወጣብኝ የምር ማለት ብዙ ጊዜ ይሄ እነዚህ ቀናቶች ይመጣሉ ብዬ አላስብም ነበረ ሶ እሷ ደፍራ ባትጠይቀኝ እኔ ባህሪ ነው ሀቂቃ ጥያቄ መጣፈታለን እና ይህቺ ቀን መትመጣ አይመስለኝም ነበረ ያን ታይም በጣም ጠላው ነበረ ባላወኳት መልካምነትሽ ለኔ ታስቢልኛለሽ ማሰብሽ በጣም ይታያል እዚህ ጋር ብዙ ደግሞ ነገር ማለት ነው ሲሪየስ እኔ ማለት ነው ማስብለት ፍቅር አይነት ስሜት ነው ገና እስቲ የተዋወቅን ሰሞን የለም ለኔ ብቻ አይደለም በዙሪያ ላሉ ሰዎች የምሬ ነው ወላሂ በዙሪያ ለነበሩ ሰዎች እምሰጠው ቦታ አለ ምናም ነገር አይ ነበረ እኔ ወደኔ ሳይመጣ ያ ነገር ማለት ነው እና ተዋወቅን ምናም ነገር ሞር ክሎዝ ሆነን ከሌሎቹ በላይ ምናምን ጀስት ያለው ስሜት እኔና እሷ ከተዋወቀ በጣም ቆየ በእርግጥ ስቲል በቪዲዮ ራሱ ተዋውቀን የመጣንበት ጊዜ በጣም የቆየ ነው ነገር ግን ያ ስሜት ኑሮባት አይመስለኝም እኔ ራሱ አላስበውም ነበረ በዛን ታይም እያለ ቀንቀንነ ሰዓትን ቀንቀንን እየወለደ ሲመጣ እዚህ ላይ ደርሰናል ወደፊትም መልካም ነገራቶች ይመጣሉ ብዬ አስባለሁኝ ሆኖም እንደዛ እንድል ያደረገኝ ነገር እንዳልኳችሁ ነው እኔ ወላሂ በባህሪ ጀስት እንትን እላለሁ እኔ ምለው አይመስለኝም ነበረ እና ድርጊው ይመጣ ነበርና ያን ጊዜያቶች ብቻ እጠላቸዋለሁ ባላወኳትል ነበር ስቲል ምንም ማሰቡም ምናምን ነገር ቀርቶብኝ ባላወኳትል ነበር እነዚያን ጊዜ አሁን ደግሞ እንዳለችው በላይ ሆኖበት እኮ ነው የጭንቅላቱ ላይ ወጥቶበት በቃ በጥቅሉ እንደዛ ብላ አስረዳቸው ምንድን ወሬ ማስረዘም ሃይ ማን ነው ጥያቄው አንተ ነህ እኔ ነኝ ይሄ ወደ ኋላ ይቀር ባላ እንደዛ ኦኬ ፍቅር መቼ ያዘሽ ትናንት ዛሬ እውነት እቺ ፍቅር ያዘኝ መቼ ነው አላ ኦኬ ፍቅር ያዘኝ ጀስት ሰው ልጅ መላመድ የሚባል ነገር አለ አይደል በመላመድ ነው የመጣው ግን ምንድነው መጀመሪያ እንዳየሁት ዋው ነው ያሉት አቋሙ ማለት ነው በጣም የሚያምረው ከለሩም ያምራል እንደምታዩት እና አልኩ እና ምንድነው ይሄ በእናታችሁ አንተ በእናታችሁ አስጨንቀሽ በቃ ፍቅር ያዘኝ ምንድነው ትንሽ ቆየት እያለ ምናምን ያዘኝ በቃ እንደዛ ጊዜውን አታውቂው አላውቅም በድንገት እኮ የሚመጣ ነገር ነው ፈልገው ነው አይደለም ማለት በተሰማሽ ሰሞን አይደለም እቺ ያልሽ አይደለም
ሰው መቼ ነው ምን ያክል ጊዜ ቆይቷል ተዘልሻል? አንድ 7 ወር ሆኗል። 7 ወር አፍነሽዋል? እንደዚህ የተደበቀ ነው የታፈነ ምንድነው የሚባለው? ላይክ እንደዛ ነው። 7 ወር ነው። አስቲል ከአንተን ውጭ ራሱ አልጠየኳትም ነበር። 7 ወር ኦኬ ጠይቂ። ኦኬ በዚህ አንድ አይነት ጥያቄ ነው። ምንድነው? ቆይ ኦኬ የፍቅር ጥያቄ እንደምጠይቅህ አስበህ ታውቅ ነበር? ማለት ነው። የፍቅር ጥያቄ ሴቶች ሰው ካለ ጠይቁት። አስቤው አላውቅም፣ እውነት ለመናገር አስቤው አላውቅም። ምክንያት ግን ደግሞ ጠራጠር ነበር ማለት ፍቅር እንደያዘኝ ነው ወይስ የሆነ ለኔ የምትሆንልኝ ነገር ከቀን ቀን እየተቀየረ መጣ። ማለት እየተቀየራችሁ ከወትሮ ከበፊቱ ሞር በጣም እንትን እያለ መጣና ያ ነገር ውስጥ ፊል እንዲያደርገው ሆነ። ከዛ አይ አልኩኝ እንደገና ማለት ላይክ እኔ ያሰብኩት ነው እንጂ አይሆንም ነገር እንደዛማ ሊሆን አይችልም ምናምን ነገር ብቻ እያሰብኩ ነበርና ግን ካንቺ ይመጣል ምናምን እንደዚህ አይነት ነገር ታስቢያለሽ ነው እንዴ? አስቤው አላውቅም ነይ ነው። ኦኬ ከተመልካች ጥያቄ ልጠይቅህ። የፍቅር ጥያቄ ስላቀረብኩልህ እኔ ቅሬታ ውስጥ ገብተሃል። የወረቀቱን ጨርሰው የወረቀቱን ጨርሰው ኖ አይደለም ጥያቄ ምን ኦኬ ቅሬታ ውስጥ እንዴት ልገባ ይችላል? አልገባሁም። ምክንያቱም እንዴት ልገባ ይችላል? ኖርማል ነው ብለህ ታስባለህ? ነገር ኖርማል ነው። ጀስት በነገራችን ላይ ልጅ የምትወደው ወንድ ካለ የፍቅር ጥያቄ ሄዳ በድፍረት ልክ ነው ያደረኩትን ነገር አድርጋ መጠየቅ ትችላለች። ኖርማል ከዚህ በፊት ማለት እኔ ከዚህ በፊትም ጀስት ቀጥ ኖርማል ተጠይቀታቀ ነው እንደዛ ያልኩ ነው ሳይሆን እና ኖርማል ኖርማል ነው። ሲስተርህም ምናምን ብትጠይቅ አሁን ሲስተር ለምሳሌ ታናሽ ለወደፊት አድጋ እንደዚህ በነገራችን ላይ እኮ መውደድ ማለት ነው። አታምጠኝ ቆይ እስቲ ቢሆን እንጂ ታናሽ አንዳንዴ ምን አለ በሌላ ሰው ሲሆን ኦኬ ኖርማል ነው የሚባል ነገር አለና በቤተሰባችን ዙሪያ ሲሆን ደግሞ ለምሳሌ ወንድሜ ብዬ እኔ የሆነ ነገር ልሰብ አንተም ደግሞ እህቴ ብለክ በነገራችን ላይ በዚህ አንግል አሁን የእህቴን ስም የእናቴን ስም የአባቴን ስም ወይም የወንድሞቼን ስም ማንሳት ይከብደኛል። ማለት እንደዚህ አይነት ቦታ ላይ ሀቂቃ ማንሳት ይከብደኛል። እንዴት ከብድ ማለት ይከብደኛል ለነሱ ካለኝ እንትን ማለት ነው። ጀስት መጠየቅ አለባት የለባትም ጀስት በድፍረት እንደዛ እያልኩ እንትን ይሄ እኮ የስሜት ጉዳይ የፍላጎት ጉዳይ ነው። ሰው እህት አይደለም እዚህ ጋር ቤተሰብ ምናምን ነገር እያልኩ አይደለም። ግን እህት እኔ ያለሁበት ቦታ ላይ ተቀምጠሽ እንበል እድሜ ልኳን አፍናው ማለት የሰው ልጅ ፈልጎት አይደለም ማለት ሶሪ ከተጠየቅነው ጥያቄ ነው ያቀረብኩት። ግን ማወቅ ስለፈለኩ ነው የጠየቅኩትና እህትህ እኔም ማለት ወንድሞች ስላሉኝ እኮ ነው ጥያቄ የጠየቅኩት። ተረዳኸኝ? እህትህ እኔ የተቀመጥኩበት ቦታ ወይም ደግሞ እኔ ውስጥ ያለው ነገር እሷ ላይ አለ ይባል መጥታ ወንድሜ እንዲህ አይነት ነገር ነው ብላ ስታማክርክ ምን አይነት ምክር ልትሰጣት ትችላለህ? ማለት ይሄ ስሜት እንዳልኩሽ ነው የሆነ ሰው ፈልጎት የሚመጣ ነገር አይደለም እና ኖርማል ነው። አሁን እኮ ሴቷ ጠየቀች ወንዱ ጠየቀ ያ ማተር አያደርግም ከሰውየው ነው እኮ ተጠይቀው ፎከስ ያደረኩት እኔ ምንድነው መሰለህ እህትህ የራስህ እህት እንደዚህ እኔ ያደረኩትን ድርጊት ብታደርግ እዛ የኔ አይነት ከሆነ ያርግ አማቼ ነው ያው ሰው በቃ እሺ ጥያቄ የኔ አይነት ከሆነ ማለት የዚህ የካሜራማን አይነት ልጅ ከሆነ ግን ተቃሽ ነው። ኦኬ ጠይቃታ ያሳቀቀብኝ ነው። እስቲ እየተቀሳተ ነው ራስ አይ እሺ አትሳቅ ጠርዝ ይርገፍ ጠይቅ እሺ ኦኬ ሴቶች ኖርማል ነው ፍቅር ጥያቄ ጠይቅ። ኦኬ
ወደ እኔ ጥያቄ እንሂድ እና ለዛ ነው ሶሪ ደግሞ እህቴ ምናምን እንደዚህ አንተን ያልኩት ይከብደኛል ሐቂቃ ስለ ፋሚሊዎች ሆነ ምናምን ነገር ይከብዳል አይወድም እያልኩ አይደለም የማስታወቂያ ሰዓት ነው እንተዋወቃለን ወይ የሚለው ሾው ነው ማስታወቂያ ምናምን ነገር ከማስታወቂያ በኋላ አብረን እንመለሳለን እና ወደ ማስታወቂያ ልግባላችሁ ነው ይህን ፕሮግራም ስፖንሰር ያደረገልን ቢኤም ማርኬት ነው ቢኤም ማርኬት እንዲሁም ደግሞ ፋሚሊ ዶሮ ወጥ ፋሚሊ የሀገር ቤት ዶሮ ወጥ ፋሚሊ የሀገር ቤት ዶሮ ወጥ ነው ከሀገር ውጭ የምትፈልጉ ሰዎች ከሀገር ውጭ ናችሁ የምርቁም ነገር ነው ዱባይ ሆናችሁ ምናምን ነገር ጀስት የት ነው ዱባይ ማለት እንደዚህ በአንድ ፍላይት ሊኬድባቸው ሳውዲ የትም ሆናችሁ የሀገር ቤት ዶሮ ወጥ ለምትፈልጉ ከቻሳ ከታች ባለው ስልክ ቁጥር ይደውሉልን ዶሮም ከቻሳ ይላል እንዲሁም ደግሞ የባህል አልባሳት የትኛውም የባህል አልባሳት ኢትዮጵያ ሆናችሁ ከኢትዮጵያም ውጭ ያላችሁበት ድረስ ፍሪ ዴሊቨሪ እናደርስላችኋለን እወዳችኋለሁ ፒስ ከማስታወቂያ ተመልሰናል ትላለ እንዳልኳችሁ ነው ዶሮ ወጥ ምናምን ነገር ማዘዝ የምትፈልጉ የባህል አልባሳት ከሀገር ውጭ ከሀገር ውስጥ ሆናችሁ ከቻሳ ይደላችኋል ወደ ጥያቄ ልመለስ በነገራችን ላይ የጠየቅሽኝ ጥያቄ እንትን ያልሽ ነው ጀስት ወደ ኋላ እያደረግሽ ነው ሚክስ እንዳይሆንብሽ ኖ ይሄው እዚህ ጋር ደጌ እንዳትጠይቀኝ ብዬሽ እኮ ነው ኖ አይደለም እዚህ ጋር አለ ነው ይዤዋለሁ ከኔ የምትወጂው እንዲሁም የምትጠይው እንዲሁም ሶስተኛ ቢስተካከልልኝ የምትይው ነገር ካለሽ እነሆ እድሉን አግኝተሻል እንተዋወቃለን በጣም አይደለም የምፈልገው እውነቱን ጉዲን እዚህ ጋር ልዘርዝረው ጋይስ እውነት ዘርግፊው በመጀመሪያ ጥሩ ነገር እስኪ ልጀምር ካንተ የምወድልህ ነገር ማለት የምጠላለት ነገር ነጫጭባ ነው ጸባይ የለውም እኝኝኝኝ ሲርበኝ ይላል ሲደክመኝ ይላል እሱን ነገር ጠላብታለሁና እንደው ሲርብህ በቃ ዝም በል ቁም ነገር እንደዛ ነገር እውነቱን ነው የምናገረው ሲርበው ሲደክመው እሱ አይደለም በቃ ሌላ ይውስጡ የሆነ እንትን የሚል ይመጣበታል ወንድ ልጅ አይደለም والله ሲርበው ሌላ ሰው ነው ሶ ደግሞ በጣም ወድልህ ነገር ምንድነው ቁም ነገር በጣም አዛኝ ሩህሩህ መልካም ደግ ካለው ማይሰስት ምርጥ ሰው ነውና ሰላወቁ አሁንም 3 4 5 6 7 ከዛም በላይ ደስ ብሎኛልና ኑርልኝ ቢስተካከል ብዬ የምለው ነገር እኝኝኝኝ የሚለው ነገር ተካከለልኝ በቃ የምር ማለት የሆነ ታይም ላይ ትዛለ ቪዲዮ ልንሰራ እየሄድን ከሰዓት ነው ምሳል በላው ምናምን ነገር ብቻ እንጫነጫን ወይ ምሳል በላውምና አራራበኝ ምናምን ነገር ሳይነጫነጭ ብላ የሆነ እንትን አየነው ወደ ካፌ ነገር ገባን እንትናችን ቀይረን ምናምን ገባን በላም ምን ነው አይረዋል ነው ሲመጣልኝ ካለፈ በኋላ እንዳትነጫነጭ እና እቺ ነገር እንደው ተስተካከል ባትበላም የሆነ ሰዓት የሚበላ ነገር ልናጣ እንችላለን ማስታገስ የማልችልበት ታይም ሲመጣ ምንም ላደርግ አልችልም መቻል ነው አይደል መቻል ነው እሺ መቻል ወይ እኔ ነኝ አሁን ጥያቄው ላንተ ማቀርበልህ ኦኬ መች ነበር ፍቅር ከኔ እንዳያዘክ ፎንቃ የአወከው ኦኬ ተጨማሪ ጥያቄ እኔ አለኝ እኔ ተጨማሪ ጥያቄ እየጠየቅኩ ነው ጋይስ አልጠየኳ ቀድም ጠየቀች ድግይ አሁንም እያለች ነው ይሄ መልስና ጠይቃለሁ ይሄን ሆዴን ሲበላኝ ነበር ይገርማችኋል ጋይስ መች ነበር መሰለሽ ይገርማችኋል በርግጥ እንትን ብሏል ማለት እንትን አልሆንኩም ሹር አልሆንኩም ምናምን ነገር እስከ ቅርብ ታይም ድረስ ሰው ልታገኝ ምናምን ነገር ስትሄድ እዛ ጋር ቪዲዮ ላይ የሆነ ሰዓት ላይ እንትን ያልሽብኝ ቦታ ላይ ማለት ነው ጀስት ሰዎችን ሌላ ሰው እንደሆነ ነገር አይን የሆነ ቪዲዮ ቁጭናል ነበር እየተነጫነችኩባት ምናምን በዛን ታይም ላይ የምር እርግጠኛ ነበርኩኝ
ምን ፍቅር እንደያዘኝ ከዚያ በፊት ከራሴ ጋር ጋጫለሁ እንዳልኳችሁ ምናምን ነገር አራ ይሆንም ምናምን ነገር እኔና ሰው እንዴ ጓደኛ ነን ምናምን ነገር ግን ያን ታይም ሌላ ልጅ ጋር ልትሄድ እንደሆነ ታሰብ እስቲ ተነካ ይገርማችኋል እንዲህ ነው የተነካው እና ያን ታይም ላይ ነው ሹር የሆንኩት ያን ታይም ነው እና ከዚያም ትንሽ ያን ታይም አካባቢ ነው በዚያን ወራቶች ነው ጊዜያቶች ውስጥ እንትን በጠፋንበት በዛን ታይም ነው ሹር የሆንኩት ሶሽ ጥያቄ አንተ ነው ተመለሰልሽ ታዩ ያኛውን ጥያቄ ይዝለልሽ አይቻልም ለመጀመሪያ ጊዜ ጥያቄ ተቀባይነት ካለው እስኪ ጥያቄው ሁላ ተቀላቀለ ታውቃላችሁ እሺ አሁን ጠይቂ አዎ ልጠይቅህ በተራሽ ጠይቂኛለሽ እሺ ተራ ሄድ መጨረሻ ላይ እንደዚህ አትበል አንቺ ይሄ ሾሾ ነው እንተዋወቃለን ወይ የሚለው ሾ ነው እዚህ ጋር እሺ ጠይቅ ኦኬ ወደ ጥያቄ ስመለስላችሁ በእኔ ያዘንሽብኝ ቀን ኦኬ ቅድም ተጠይቋል እንዴ ጥያቄ ተቀላቅላላ ምን ላድርጋችሁ ተዛለኝ እዛ ጋር ጠይቃ ካሜራማን በእኔ ያዘንሽበት ቀን ስልሽ ቅድም ከሰዓታቶች በፊት ያልሽ ነበር አንድ ነው ያለ እየለም በቃ ተጠይቀን እንዴት እንዴም ተጠይቋል እኮ እስኪ ምን ነበር እንዴት እርግጠኛ ሆንሽ እዚህ ጋር ማስተዋወቂያ ይግባ የማስተዋወቂያ ሰዓት ነው እንደው ምን ይሻላል አንተ ልጅ ማስተዋወቂያ ሰዓት ነው ከማስተዋወቂያ ላይ ናቸው እንወያይ ይጠይቅ ይችላል ፍቅር ጥያቄ ለማቅረብ የሞክርሽበት ጠይቄሻለሁ የማስተዋወቂያ ሰዓት ነው አይሆንም አብሽር እንዴት እርግጠኛ ሆንሽ ማፍቀርሽ ተጠይቀሻል አልጠይቀኝም መሰለኝ አዎ አልተጠይቀም ይሄ ነው በቃ ቆይ ሁለት ጥያቄ አለ ባላወኩ ያልሽበት ቀን ጠይቄሻለሁ ፍቅርሽ እንደያዘሽ ኦኬ በእኔ ያዘንሽበት ቀን ተጠይቋል ከኔ የምትወጂው የምትጠይውና ተጠይቋል ሶ አንድ ጥያቄ ነው ያለው አንተማ አንድ ነው ማለት ከማስተዋወቂያ ተመልሰናል ፈል አድርጋችሁ ይሄ ነው ጋይስ እንዴት በማፍቀርሽ ቀስም ይነገራችሁ ፍቅር እንደያዘሽ ምንም ይላል እንዴት እርግጠኛ ሆንሽ አይደል ምንም አንተ ካሜራማን አስተካክላ አጽፈ እንዴት እርግጠኛ ሆንሽ ኦኬ እንዴት እርግጠኛ ሆንሽ በማፍቀርሽ ገና ነኝ እርግጠኛ አይደለም እንዴት እርግጠኛ ሆንሽ እርግጠኛ አይደለሽም እሺ ወደ ጥያቄሽ ለፊ እኔ ጓደኛ አይደለም ብረፍ እሺ እንዴት እርግጠኛ ሆንሽ ኦኬ ጓደኛዬ መሰለች እንዴት እርግጠኛ ሆንሽ ጥሩ ጥያቄ እንዴት መሰላችሁ እርግጠኛ የሆንኩት ጋይስ እስቲ ማንም ሰው እንዲቀርበኝ አልፈልግም ማንም ጓደኛ እንዲኖረኝ አልፈልግም አቤት አያፈረች ነው ማንም ጓደኛ እንዲኖረኝ አልፈልግም ማንም ሰው እንዲያወራኝ አልፈልግም ከሱ ውጭ በቃ እሱን ነው የምደርሶ ከዚህ ውጭ ምን እርግጠኛ መሆንበት ነገር አለ እሱን ሳገኝ ፈገግ እላለሁ ወይ እላለሁ እሱ ከሌለ ደግሞ ዲፕሬሽን ውስጥ እገባለሁና እርግጠኛ የሆንኩት በዛ ነው ፍቅሬ ያረጋች ይደጋል ፈሪ ያደረግ በቃ እንደዛ ነው እና እኔ ጋር ያሉ ጥያቄዎች እነዚህ ናቸው አንቺ ጋር የቀረውን ጥያቄ ጠይቂ ሁለት ጥያቄ ከኔ ይቀራል አንድ ጥያቄ ነው የሚቀረው ሁለት እሺ ጠይቂ ኦኬ የፍቅር ጥያቄን በዛ ፍጥነት እንዴት ተቀበልከኝ ወደ ሆዴን እየበላኝ ስለነበር ኦኬ እስኪ ጠይቀህ እየጠበካ አልኳችሁ በቀደም እኮ በነገራችን ላይ ተመሳሳይ ጥያቄ ጠይቀሽ ነበር እኔ አፈኘው ይዤው እኔ ጻፈልኝ እኮ ነው ይዤው አልፋለች ጊዜው ማሽም እንትን አልለውም ነበር ጀስት መጣ ከመጠቀም ሰይው አይደል ኦኬ ሌላኛ ጥያቄ በነገራችን ላይ እየመሸ ነው መሰለኝ አልጨለመባችሁ እንታያለን ኦኬ እሺ ሁለት ጥያቄ እንጂ ያለው ከዲ ደልደል ለበላ ለመጀመሪያ ጊዜ ስታገኝ ምን ነበር ያልከው በነገራችን ላይ ምን ነበር ያልከው ከባድ ጥያቄ
መልስልኝ። መስመሰል ፈለግኩ ነው። ለመጀመሪያ ጊዜ ስታይ ምን ነበር ያልከው? የምር ዋው ነበር ያልኩት። ይገርማችኋል። ዋው ነው ያልኩት። ልክ እንዳው እስኪ ደግማችሁት መለስ አድርጋችሁ እንደዛ ነው ያልኩት። አልደግምላችሁም እና ቆንጆ ናት ነው ነገር አልኩኝ። አንቺ ደግሞ ይጠየቃል። ምን ሆነሽ ነው? በእናትሽ ትክክለኛውን ጥያቄ ስላላገኘሁት የምሬ ነው። ዋው ነበር ያልኩት ነው ነገር። ቆንጆ ናት፣ ታምራለች ነው ነገር። በዛ ላይ ደግሞ ሰለምት ስሰማ የምር በጣም ነው እንትን ያልኩት እና ደግሞ ወዳው ያየዋት ጊዜ ነው ግልጽ ነች ምናምን ነገር ጀስት ምናምን ነገር ተዋውቀን እዛው ነው የተግባባ ነው ምናምን ነገር ቀስ እያልን ቀንን እየወለደ ምናምን እዚህ ደርሰናል እና በጣም ነበር ሀቂቃ ማለት እንደዚህ ማለት የሰው ልጅ ፊት ለፊት ስታገኙት እኮ ውስጡን አታዩትማ ከላይ ነው ከላይ ሳያት አው በጣም ነው የምታምረው። በነገራችን ላይ በቪዲዮ ነፍጣት አይደለች። ለነግራችሁ የምፈልገው ነገር ቢኖር ብዙ ሰዎች በአካል ሲያገኙት እንዴ ምናምን ነገር እስቲል ቅርብ ታይም ከትላንት ወዳ የሆነች ልጅ አገኝታን ነበርና በሆነ በስራንተ እንደ ቪዲዮ አይደለሽም ነገር እና ይሄን ልላችሁ የምችለው ጥያቄሽን የጨረሽ ይመስለኛል። እኔ ጨርሻለሁ። እየራቀች ስለሆነ እኮ ነው እዚህ ድረስ የምገባው ጋይስ። እዚህ እንዲመጣ እንዲህ ብላው አባዬ እማያውን ስራው እማዬ አንቺ ዝጊ አደረጋ አባዬ። እሺ እስካሁን የነበረን ቆይታ ምንድነው? እስኪ እንተዋወቃለን እንደዚህ አይደለም እንደገና 3 እንተዋወቅ። አንቺ እኔ አስተምርሻለሁ ይቅርብሽ። እንተዋወቃለን ወይ የሚለው ሾው ነው። ቀጣይ ደግሞ ካሜራማናችንን እናቀርብላችኋለን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቻናል አድርጉት፣ አፋፍሙት። እንወዳችኋለን በጣም። ፒስ አውት ባይ